ብዙ ጊዜ ሌሎችን ለማስደሰት እንሮጣለን፣ ለበደሉን ሰዎች ይቅርታ እናደርጋለን፣ የተሰበረውን ለመጠገን ሌት ተቀን እንለፋለን። ግን አንድ የረሳነው ትልቅ ሰው አለ። እርሱ ግን ማን ነው? ዛሬ ግን ቆም ብዬ አንድ ነገር አደረግኩ። ማንንም ሳይሆን ራሴን በራሴ ይቅርታ ጠየቅኩ። ባልነበረኝ አቅም በላይ እንድሮጥ ስላስገደድኩት፣ ባልነበረኝ ጥንካሬ ጠንካራ ነኝ ብዬ ስላታለልኩት፣ ለሌሎች ፍቅር ስሰጥ ለራሴ ግን ግድ ስለሌለኝ፣ በሰዎች ፊት ዋጋ እንዲቀንስ በፈቀድኩባቸው ቀናት፣ ለራሴ ክብር ሳይኖረኝ በኖርኩባቸው ሰዓታትና ከውስጤ ይልቅ ለውጭው ዓለም ቅድሚያ በሰጠኋቸው ጊዜያት ሁሉ ራሴን በጣም በድያለሁ። ዛሬ ግን ከራሴ ጋር ታረቅኩ። አይዞህ አልኩት። ስህተቶች የውድቀት ምልክት ሳይሆኑ የመማር መንገድ ናቸው ብዬ አጽናናሁት። ከእንግዲህ ራሴን ዝቅ አላደርገውም። ከእንግዲህ በሌሎች መመዘኛም ራሴን አልመዝነውም። ምክንያቱም እኔ ለራሴ ትልቁ ስጦታ ነኝ። ጓደኞች፣ እናንተ ስለመጨረሻ ጊዜ ራሳችሁን ይቅርታ ያላችሁት መቼ ነው? እመኑኝ፣ በዚህ ሰዓት ራሳችሁን ይቅርታ ካልጠየቃችሁ፣ ራሳችሁን መጀመሪያ መውደድ ካልጀመራችሁ፣ በየትኛውም መንገድ ዓለም እናንተን አይወዳችሁ። ራሳችሁን ይቅርታ መጠየቅ ስትጀምሩ፣ ራሳችሁን መውደድ ስትጀምሩ፣ ያኔ ዓለምም እናንተ ትጀምራለች። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስም ሼር አድርጉት። ሀሳባችሁን ኮሜንት ላይ አጋሩኝ። ሰብስክራይብ ግን አለማድረግ አይቻልም። መልካም ቀን። በሌላ ቪዲዮ እስከምንገናኝ